ፍቅር ለእናንተ ምንድነው የሚል ጥያቄ ነው። ምን ነበር እየተካሄደ የነበረው? በቃ ፊውቸር አክቲቪዝም ብዬ ነው የምኖረው። እና በጣም ቀና ነበር። ላሊዮት ነው የምትኖሩት? ሳር ሰውን ይጠበሽዋል እንዲያገኝ ማሙደን ቆሮ ያደረገው ምናምን አረግ ፍቅር የታገኛችሁ እናንተ? ባሱ ስንገባ እኔ መሀል ላይ ለመበጥበጥ እንዲምችል ነው ወደኋላ በትሪፑ በሁለተኛው ቀን ና ማለት ጀመረች። በባዶ እግሩ ነው የሚሄደው ምናምን ዩኒክ ነው። በነጣም ቆሽሽ እሷ ግዴ ላት ሰላም እንዴት ናችሁ? መክሊት ነኝ። ዛሬ ፍቅርን ይዤላችሁ መጥቻለሁ። በዛሬው ኤፒሶድ በጣም የምንወዳቸው ቲክቶክ ላይ የምናውቃቸው የሚጨፍሩት የሚደንሱት ረድኢትና ቴዲን ይዘንላችሁ መተናል። እንኳን ደህና መጣችሁ ነው ወይስ እንኳን ደህና መጣሁ ነው? እንኳን ደህና መጣሽ። በቤታችሁ ደስ ትላላችሁ። ቲክቶክ ላይ አያቸዋለሁ በጣም ያፍራሉ። እስቲ ለማያውቋችሁ እራሳችሁን ትንሽ ያስተዋውቁ። ቴድሮስ እባላለሁ። ያ የረድኢት ዋጌ ባልተቤት ነው። ስራ አባወራን የአንድ ሴት ልጅ አባት ነው። ስዕል፣ የእጅ ስራዎች ሰውሰቱኝ ሰው የታፋናት አንቺ ነሽ በቃ ሰው ማለት እርባታ ላይ ማለት የተሰማረው ሰውዬ ነኝ። ጀመር ማለት ነው። ልጆች እያላችሁ እንዲሁም እንስሳ አፍቃሪ ከሆናችሁ ጤንቸል ላይኖራችሁ አይችልም። እናም ስልኩን ከታች አስቀምጥላችኋለሁ። እኔ ረድኢት ዋጌ ይባላለሁ። ቴድሮስ ጌታቸው ሚስት ነኝ። የአንድ ሴት ልጅ እናት ነኝ። ቲክቶክ እሰራለሁ። ያው ባልሰራበትም የጆርናሊዝም ምሩቅ ነኝ። ማስተርስ አለ። ያ ማስተርስ አለኝ በጆርናሊዝም ከአዲስ አበባ ዩኒቨርሲቲ እንዲያጨብጭቦ ሰጥተውኛል። አሁን ሌላ ስራ እየሰራሁ ነው። አሁን ድለላ ላይ ነኝ። ኦኬ። እንዴት ነው ያዋጣ? ኧረ ዝም በይ። የቤተሰብ ስራ ነው አሁን የሚሰራው ለጊዜው። እንግዲህ ዝጌር ያውቃል ደግሞ እና ኖርማሊ አሁን እንኳን ቤት ውስጥ ነኝ በብዛት ልጄን እያሳደግኩ ነው። ፍቅር ሾው ላይ መጀመሪያ የምጠይቀው ጥያቄ ፍቅር ለእናንተ ምንድነው የሚል ጥያቄ ነው። እንዴት እንደምትመልሱት ለማየት ጓጉቻለሁ። ፍቅር ያው ፍቅር መላመድ ነው። ፍቅር ምንድን ነው? በቃ ፍቅር ኧረ በስመ አብ እሱ ጥያቄው ይካበዳል እኮ። ፍቅር ምንድን ነው? ፍቅር መግባባት፣ መላመድ፣ መተሳሰብ አይደል? ከራስ በላይ ለዛ ሰው መጨነቅ፣ ለዛ ሰው መኖር ይመስለኛል። እንደዛ ያው ብዙ ትርጉም ሰጥተን ነው አይደለም የምንኖረው። ጀስት ያለ እንዲህ ብዙ ላሊዮት ነው የምትኖሩት? ሳያችሁ በጣም የሚያስደስተኝ እሱ ነው። ደስ ይላል። ጀስት ይካበዳል፣ አለበዛም ይጨንቃል። የተለይ ጨነቃል። ትንሽ ሰረስ ሲል ዋስኮ ነው። ስላንተ እስቲ በአንድ ቃል something አብራሮ ብልስቶ ይበልጣልና የሚኖር ነገር ፍቅር የሚኖር ነገር ነው። ሜክ ሴንስ በጣም። ፍቅር የታገኛችሁ እናንተ የቱ ጋር አያ? ሀመር ትሪፕ ላይ ኦኬ የተዘጋጀ ትሪፕ ነበረ። ከዛ እኔ ለመጀመሪያ ጊዜ እንደዚህ ጉዞ ምናምን የትም ሄጄ አላውቅም እና በጣም ቀና ነበር። ቲክቶከሮች ማለት ቲክቶክ እየጀማመርኩ ነበር የዛ ሰሞንና ቲክቶከሮች ምናምን በጣም ነው ትሪፕ የሚሄዱት። ከዛ በቃ እዛ አየሁት። እንደውም ተማሪ ነበር። ከዛ እኔ ሲስተር ታናሽ እህቴን ነው ብር ስጪኝ በቃ መሄድ አለብኝ እዚህ ትሪፕ 8,000 ብር ነበር። ከዛ በቃ እሺ ችግር የለውም አለች። ብር ላከችልኝ። ሄጄ ተመዘገብኩ። ከዛ በቃ በምንሄድበት ማታ ተገናኘን። በአንድ እይታ ስለዚህ ትንሽዬ እንትን ላይ ነው የተቀመጠው። እሱ ኩርሲ ላይ ቁጭ ብሎ ከጓደኞቹ ጋር እንትን እያለ ነው እና ቅርንፉድ አሁን ሜይ ቢ የቲክቶክ ክሬቲቭ አዋርድ አዘጋጆች ማለት ነው እነሱም ያዘጋጁት ትሪፕ ነበርና እዛ የቅርንፉድ ቤቱ እንትን አለና
እንደዛ ተሰብስበዋል። ከዛ እኔ ማንንም አላውቅም ምናምን እዛ ቤንጂ ነው እንደውም ማህደርን አስተዋወቀኝ ምናምን እንደዚህ ቲክቶከሮችን አስተዋወቀኝና እሱን ነበር የማውቀው። ከዛ ስገባ እና የመጀመሪያ ትሪፕ ስለሆነ እንግዲህ ከስክስ ነው የገዛሁት። ላይክ በቃ ትሪፕ ነው ሀመር ነው የሚሄደው ምናምን የሆነ ሻካ ከዛ እሱ ቁጭ ብሎ እንዲያገኝ ማሙደን ቆሮ ያደረገው ምናምን አለኝ። ያማል ከዛ ደግሞ አስቢኝ ረጅም ነኝ። ከዛ ታክላለች ከዛ በዛ እንትን ተጀመረ ምናምን። ከዛ ባሱ ስንገባ እኔ መሀል ላይ ለመበጥበጥ እንዲምችል ነው ወደኋላ አለኝ። ኦኬ ነው ወደኋላ አለሽ? አዎ ከዛ እኔ ነው የሴትነት ወጉ። ከዛ በቃ በሁለተኛው ቀን በትሪፑ በሁለተኛው ቀን ና ማለት ጀመረች። እኔ ምንም ማድረግ አይቻልም። ከዛ በቃ እንትን ላይ ዶርዜ ነበረ ወደፊት ወደ ላይ ምናምን አረቀች። ዶርዜ ላይ ነበረ። ዶርዜ ቪሌጅ መኮንን ሀመር ሳትሄድ ሳንደርስ ብዙ የ5 ቀን ትሪፕ ነው። ኦኬ እና በየሀገሩ እያረፍሽ ያደርሽ እያየሽ ምናምን ነው የሚሄደው። ከዛ እዛ ዶርዜ ቪሌጅ ማታ እንደዚህ እንትን ካምፋየር ምናምን ተደርጎ በቃ እንዴት ሰብስበን እየተወራ እየተጫወትን እያለን አሁንም ነው ያለሽ? ደገምኩት። ኦኬ ከዛ ሄድኩ ቀረው ያለ ቀረው ነው የሚያልሽ። የመጀመሪያው ቁጭታል ወጥቷል ሲያንሰበስባት ነበር። ካመለጠኝ አይነት ስሜት ውስጥ የገባች ይመስለኛል። ለመጣጣን ሳይሆን እየሮጠች ነው የመጣችው። ውሸት ምን ያደርጋል? ነይ ስትላት ግን ምን ነበር እየተካሄደ የነበረው? ደስ ብለሃለች? አዎ በካምፔር ውስጥ የሚያዘው ሁለት ጊዜ ከጠራሽኩ በቃ እኮ እኔም እንደዛ ብዬ መሰለኝ። ምንም አላልኩም። በባዶ እግሩ ነው የሚሄደው ምናምን ዩኒክ ነው። እኔ ፐርሰናሊ ይሄ የራሱ የሆነ ማንነት ያለው ሰው ደስ ይለኛል እና እዛ ሳይሆን እየገረመኝ ነበር ማለት ጉዞ ይሄ ገጠራማ ቦታዎች ምናምን በባዶ እግሩ ምናምን የሚሄደው ዛሬ ጀመረው ልሻለሁ። ጭቄን ሳልታጠብ ቆሽሽ እሷ ግዴ ላት ቀን ወለደና ሲደረስን እንልሻለን። ደስ ይላል። ከዛ በቃ በንጋታው ሚስቴ ታለሽ ምናምን ሚስቴ ያለ ደሳክ እንዴ በቃ በንጋታው አይደለ የታለሽ ነው አልቆየንም። አይ በቃ ምኗን ነበር ግን መጀመሪያ የሳበክ ሚስቴ እንድትል ያደረገ? ነፃ ነች። ኦኬ ወከባ ምናምን የሌለው ሰው አለ አይደል? ነይ ያለሽ ከዛ ሄድሽ። ኦኬ ከዛ በኋላ በቃ ሁሉም አብረውን የነበሩት ምናምን እናንተ ምናምን ስለዚህ አልተላቀቃችሁም? ምንም የሆነ ብዙ አመት ማውቀው ሰው ነው የሚመስለኝ። ከዛ እኔ ረዴት የምንፈልግ ነበር መሰለኝ ሰው ላይ ነፃነት የሚሰጠኝ ሰው ማለት ብዙ ሰው ምናምን ኧረ እስኪ በቃ የሆነ አላ ማንነትሽን የሚያጠር ሰው ብዙ ነው እና እሱ ትንሽ እንዲጨፍር ያንችላል ጠብቁት ነው የሚለኛል። ፈታዊ እንጂ ምን ሆነሽ ነው ምናምን አንተን ነው ማግባት ፈልገው። በአራተኛው ቀን አርባ ምንጭ ላይ ነበርና እዛ በቃ ቁጭ ብለን ከእሱ ጋር ምናምን እንደዚህ ጋራ አንተን ነው ማግባት ፈልገው አልሽው? አንተ አይነት ሰው ነው ስንሄድ እንዳትቀየር ይሻል አንተ አይነት ሰው ነው ማግባት የምፈልገው ምናምን አልኩት። ከዛ ተሽኮረመመ። ከመጣንም በኋላ ቀጠልን። ስትመለስ አንቺ አዲስ አበባ ነበርሽ? አዲስ አበባ ማስተርሴን እየተማርኩ ነበር እኔ አዲስ አበባ ዩኒቨርሲቲ። ከዛ ፈረንሳይ ነበር የምኖረው ተከራይቼ። እሱ ደግሞ እኔም እዛ ነበርኩ ገርጂ ወልጄ ያደግኩት እዛ ነው። ገርጂ በትዳር ነው የመጣሁት። ክፍለ ሳባርጌ ነው ያመጣሁት ላይ ነው ቅድም። አሪፍ ከተማ ነው። ስማርም ወደው ነበር። እዚህ ነው የጨረስኩት። እዚህ ነው የተማርከው? እዚህ አዳማ ዩኒቨርሲቲ እዚህ ነው የጨረስኩት። ወደው ነበር ከተማ። አንድሮ የሚያውቁኝ ሰዎች ባይወጥ እንደውም በጣም እንትን ይላቸዋል። ተመርቄ ምን እዚህ ነው የምኖረው ነበር እንትን ነበር። ሰው እኮ ያፉን ፍሬ ይበላል። ልክ ነው። ተመርቄ እንደ ድንገት ከሆነ እንትን በኋላ አንድ አመት እዚህ ሰራው።
በቃ የድሮ አዲስ አበባ ነው የወጣው አይመስለኝም ከአዲስ አበባ። ኦኬ ልጅ እያለን ያለችው አዲስ አበባ ልቻ እንደዚህ አይነት ኢንቫይሮንመንት ነው በቃ የሶሻል ላይፉ ምኑ በቃ የድሮ አዲስ አበባ። አንድ አመት ሰራው ተመለስኩ። ከዛ ከሷ ጋር እንድተባባልን ገባው በቃ እቺ ልጅ አገባታለሁ ያልከው መቼ ነው? እንዴት መሰለሽ ያላ ወንድ ልጅ ስትሆኝ ትዳር ትፈሪ ምናምን የለም? ትፈራ ነበር? አዎ ፋይናንሻሊ ራስሽን የምትጠይቂያቸው ብዙ ጥያቄዎች አሉ። እንደ ወንድ ደግሞ ወጣችኋለሁ ብለሽ ደግሞ ድጋሚ ራስሽን እንትን የምትያቸው ነገሮች አሉ። ዞር ብዬ ነው ወደዚህ የመጣው ብዙ ነገሮች አሉ። ገብቶሻል? ግን በቃ ፈጣሪ እግዚአብሔር ብዙ ነገር አስተካከለ ማለት ብዙ ስልሽ ብዙ የማይወሩ ብዙ ነገሮች አስተካከለ ፈጣሪ። ብዙ ነገሮች ማየት ጀመርኩኝ። ነገ ምንድን ነው የሚሆነው ስልሽ በቃ ብዙ ነገሬን ገብቶሻል ለማስተካከል መሞከር ጀመርኩ። በቃ እንዴት ነው የሚሆነው? አዎ እስከ መቼ ስልሽ ደግሞ ነገ የሌለው ሰው ታውቂያለሽ? ነገ የሌለው ሰው ህይወት ያስፈራል። ሆነ አታውቂም? በቃ ፊውቸር አትይም። ዝም ብዬ ነው የምኖረው። ዝም ብዬ አንዱና ሁለት የለውም። በቃ ዝም ብሎ የሚኖር ሰው ታውቂያለሽ? ዛሬ ነው በቃ ስራ ከዛ ትሪፕ ትንሽ የሆነች አንድ ቀንም የሆነች እረፍት ካገኘ የለውም የሆነ ጫካ ነኝ በቃ ስንት ወለጦ ነው የኖርኩት። ኢንስታግራሙ እንዴት እንደሚያስቅ ብታይ ከኔ በፊትና ከኔ በኋላ እንዴት ነው? ከኔ በፊት ላይክ ጫካ ነው የሌለ ጫካ ከኔ በኋላ አይ የሆነ የፈጣሪ እንትን ነው በዚህ ዊኩ የሚገርምሽ ነገር በቃ እንዴት ነው ከዛ ስራ ድርጅት ነበር ተቀጣሪ የምሰራው። ድርጅቱም የሆነ ክራይ ውስጥ ነበረ ምናምን። እኔም ደግሞ በቃ ስልሽ ወደ 2 አመት ከምናምን ያለ ማቋረጥ የኔ ህይወት ነው እየኖርኩ ነበር። ከዛ በፊትም እኮ የሆነ ሌላ እንትን ሲሆን በቃ የጫካ የሃይኪንግ ሱስ ደረጃ ሆነብኝና አልቀመጥም ነበር ከተማ ውስጥ። ከዛ ምንድነው ሻሸመኔ ነው ሐዋሳ ሄድኩኝ። እንደ ሳምንት በፊት ያመሩን ትሪፕ አልሄድም ብዬ ብርም የለኝም። ገብቶሻል? አዲስ አመት ደግሞ ሊገባ እንዴት ነው ነሐሴ መጨረሻ ነሐሴ 25 ከኔክስት ይር በኋላ ዝም ብለሽ ለራስሽ አዲስ አመት ሲመጣ የምትይው ነገር አለ። በቃ እንዲህ መቀጠል የለብንም ቴድሮስ ምናምን አልኩት። ከዛ ሻሸመኔ ምናምን ሄጄ ነበር ከሳምንት በፊት እሷን ከምትዋወቅ በፊት ከዛ አልሄድም ብዬ ወስኜ ነበር። ብቻ በሆነ አጋጣሚ ነው የሄድኩት። አልሄድም ብዬ ነበር። ኦኬ በሆነ ሲቹዌሽን ብቻ ራሴን አመር አገኘሁት። እንዳልኩሽ ነው ገብቶሻል? በፕላን ነው አይደለም ነው ተበኩር እሷ የመጀመሪያዋ እኔ የመጨረሻ ብዬ ተገናኘን። እኔ አይዲያው የለኝም። ላይክ እኔ እንደዚህ ስልሽ የሆነ ቦታ እንኳን ለመሄድ እህቴ ጋር ላይክ ከአዳማ መታ አዲስ አበባ ነው በቃ የሆነ ቦታ እንኳን የምንሄደው ማለት ነው። በጣም ብቻዬን መሄድ ነገሮችን በጣም ፈራ ሰው ነኝ እና ይሄን ግን በቃ ውስጤ መሄድ አለብሽ ረዲት መሄድ አለብሽ በቃ በየትኛውም ሲገርም ዴስቲኒ የሚባለው ነገር ነው። ባይገርምሽ እግዚአብሔር ያሰበውን በቃ ማርያም። ከዛ ፍቅሩ በራሱ መንገዳችንን እያስተካከለ መጣ የሁለታችንንም ማለት ነው። ላይክ በቃ እሱም ትሪፑን ቀነሰ። ከዛ እኔም በቃ እንትን ነው ምንም ያው በቃ እሱን አገኘው ትሪፑ ብዙ እንትን አላለኝ። አብረን እንሄዳለን አንዳንዴ ምናምን። ከዛ በቃ ራሱ መንገዱ ብታይ ተስተካከለ በቃ እያለ ምናምን እያለን ከዛ በቃ ደግሞ የኔና እሱ በጣም ቤስት ፍሬንድ ሆነ። በጣም ተግባባንና ሁሉ ነገር በንግግር ሆነ። በቃ ነገሮችን ከዛችሁ እያለን ምናምን። ከዛ በመሀል እሱም ስራ ቆመ። ከዛ እኔ ቲክቶክ ሰራ ነበር ምናምን። ኦኬ የእሱ ስራ ቆመ? እሱ ስራ በቃ እንትን አለ ተበላሸና ቆመ። ከዛ እንዳጋጣሚ አንድ ጓደኛው ስዕል ሳልልኝ ያለው አይደለ ሜካፕ ቤት ከዛ ቀረጽኩት እኮ ቀረጽኩት እኮ ቆይ ፖስቷ ታዲያ ምን ማን ያውቃል ምናምን ተባባለ። እሺ ነው ተፖሰተ። ይሄ ግድግዳ ላይ የሚስለውን ማለት ነው። ከዛ ሰው ምናምን ደወለለት ምናምን አየህ አይደል መድኃኒዓለም ስራ እግዚአብሔር። ከዛ በጣም አሪፍ ሆነ። ከዛ በጣም እያሳለው ምናምን አዲስ አበባ አሁን በደንብ በቃ ተለምዷል ይመስል ጥበበኛው በቃ በደንብ ከዛ ስዕል በደንብ መሳል ጀመረ ምናምን አሪፍ ሆነ እግዚአብሔር ይመስገን። ከዛ እኔ ትምህርቴን ጨረስኩ።
ፋሚሊ አግዥኛለኝ ፋዘር እዚህ አዳማ። እዛ ጋሼ ሂጂን ይመጣለሁ አለኝ። ወንድ ልጅ እግር እንጂ ሀገር የለውም። ከዛ በቃ እሺ እኔ ድሮ ጋግም እንትን ብዬ ነው ላይክ ጋዜጠኝነት መስራት ፈልጋለሁ በቃ ምናምን እየታገልኩ ነበር። እዛ እሱ እንትን ሲለኝ ኦኬ ላይፍ አይተውቅም እንደምትልጅ እሺ ብዬ መጣሁ። ከዛ እዚህ መጣሁኝ። እዚህ መኖር ጀመርኩ። እንደውም በቃ ቤት እንትን አለንም ተከራይቼ ነው የምኖረው ምናምን አልኩኝ። ቤት በቃ ያው ከሱ ጋር ነገሮችን ማስተካከል እንዳለብን ስልሽ እሱም ወደዚህ መምጣት ካለበት ነገሮች እየተስተካከሉ ምናምን ይሄዳል ሽምግልና። ስለዚህ አንድ ላይ መኖር ከጀመርን እንደዛ ስለሆነ ከዛ በቃ እግዚአብሔር ይመስገን የሱ ስራ በጣም አሪፍ ሆነ ምናምን። በራሳችን ነው ነገሮች መታገል ፈለግንና በቃ አንድ ማውቀው ጓደኛችን ነበረ ፕሮጀክተር እንትን ይጠቀማል ለስራ ምናምን አበድረንና ሰርተን እንከፍላለን። አሁን ስንት ሰራችሁ ሰው ፕሮጀክት? ከዛ በቃ እሱን አመጣንና በደንብ በቃ እሱ ስራውን በደንብ መስራት ጀመረ ምናምን። በቃ ስዕሉ ተጀመረ አይደለ? 3 ቀን ምናምን ሰራለሁ። 3 ቀን እዚህ አርብ መጥቼ እሑድ ከሰዓት ሰኞ ጠዋት ነው አይደል? ረጅም ጊዜ ነው አመት ምናምን አመት ብዙ አይሆንም። ከዛ ሽማግሌ ላከ ተጋባን። በጣም ደስ ይል ነበር። ሰርጋችን በስመ አብ ይሳካልን ብታይ ቀለል እስቲ እግዚአብሔርም የሆነ ነገሮችን ያስተካክል። እኔ ሁልጊዜ በቃ ያው እንዲህ በነገሮች መታገል አላምንም። እግዚአብሔር አለ በቃ ለሱ ሰጥቼ ይኖረው እግዚአብሔር አለ ያስተካክለዋል። እና እሱ አሁን በጣም ጨነቅ ነበር። አሁን ትዳር ምናምን ሲባል እንዴት እናደርጋለን ደስ ይላል። ሲጀመር የድግስ ፎቢያ ያለበት ሰው እንትን አይደሉም፣ የግርግር ምናምን ፋን አይደሉም። እሱም አንደኛ እሱ አለ። ሲቀጥል ደግሞ ሰርግ ሲባል ገብተሻል ስንት አይነት ነገር አለው። ወጪ አለ፣ ብዙ ነገር አለ። ከሁሉም በቃ ስልሽ ምንድነው እንዴት ነው አሁን እሷ ድግስ ትወዳለች ያሉድም ፋሚሊ የሚባል ነገር አለ። እኔም ጋር ቤት ደስ አይላቸውም ዝም ብዬ ቦታ እዚህም ጋር ደግሞ መጋፋት የለብንም ብዬ አስባለሁ። በቃ ቶታሊ ምን እንትን ውስጥ ገባል ነገ ስልሽ አሁን ድግሷ ሁሌ ምን አስባለሁ መሰለሽ ውካታው ምናምን ካለፈ በኋላ በንጋቴ ቆሻሻ ቃና አንቺ ነሽ የምትቀር ገብቶሻል አይደል? አሁን ለምሳሌ ሜሞሪም አለ። ለምሳሌ የሚያናጋ ነገር አሁን ላፊ ብር ማውጣት የለብንም ምናምን ገብቶሻል። በቃ እነሱ ነገሮች እንደ ልጅ ደግሞ ያስጨንቅሻል። እንደነገርኩሽ ነው ስቴብል። አሁን ለምሳሌ ፈጣሪ እግዚአብሔር እንትን ብሎት ነው እንጂ የሆነ ስቴብል እንትን አይደለም ገብቶሻል። ስራው በዚህ ቀን እንደዚህ ያገኛለሁ ምናምን የምትይው እንትን አይደለም። እግዚአብሔር ይመስገን አሰፍሮን ያውቅም። ግን ጭንቀቱ ታስቢያለሽ እኮ ዞር ቢልስ ነገር ገብቶሻል። ምንም ጋራንቲ የለሽም የሆነ እንትን ስራ ስለሆነ አሁን ብዙ ጊዜ እንደዚህ አንድ ሰው ድግስ ወዶ አንድ ሰው ደግሞ ድግስ ማይወድ እንደዚህ አይነት ሲቹዌሽን ወደ መሀል ለመምጣት በጣም ብዙ ኮንቨርሴሽን በጣም ብዙ ምናልባትም ግጭቶች ምናምን ይወስዳል እና እንዴት መሀል ላይ ተገናኛችሁ? እናወራለን፣ በጣም እናወራለን። ክፍት መሆን መሰለኝ ምንድነው ዞሮ ዞሮ ደግሞ ነገ ፋሚሊ የሚባል ነገር አለ። ስትጋቢ አንቺን ነው በቀብትሻለ ያሳደገሽም ምን ያለሽ አካል መከፋት የለበትም። ለዚህ የራስሽንም ስሜት እንትን ብለሽ የዚያ ሰውንም እንትን ገብተሻል መሰለኝ የተፈጠረው ባላንስ ማድረግ በጣም እናወራለን። እኔና አባ ምንም ነገር ላይ ረጅም ነው የምናወራው ላይክ እስክንግባባ ድረስ መግባባት ካልቻልን ላይክ አይቆምም እና በቃ እንዲህ ብናደርግ እንዲህ ቢሆን ከዛ ደግሞ እግዚአብሔርም በእውነት በጣም እንጃ በህይወታችን ሲጀመር እግዚአብሔር ይመስገን ያገናኘንም እሱ ነው። በቃ ነገሮችን በጣም ያላሰብነው ስራ ይመጣል ምናምን የሰርጉ ፕሮሰስ ከጀመርን በኋላ ራሱ በቃ ያላሰብነው ከዛ ያው የኛም የሁለታችንም ፋሚሊ ነው በየእንትኑ የደገሰው እዛኛው ወጪ ማውጣት ያለብንም በራሳችን እንትን አለን። ከዛ በቃ ቀለል ብላ እሽኮለሌ ብለን አለፈ። እግዚአብሔር ይመስገን በጣም ጸዴ ነበረና በጣም ደስ ይላል። በጣም ያው ብዙ ጊዜ ወንዶች እኮ ይመስለኛል ብዙ ወንድ
ይሄ ግርግሩንም ከዛ ማታውቂውን ሰው ልታበይ ምናምን እኔ አሁን ፐርሰናሊ ማለት ሁሉ ነገር ያልፋል። ሚሞሪ ነው ሁልጊዜ በህይወትሽ የሚቀረው። ከዛ ደግሞ የደረሽበትን የህይወት ጎል ሴሌብሬት ማድረግ አለብሽ ብዬ አስባለሁ። ከምትወጃችሁ ሰዎች ጋር ምናምን በቃ ያ ነው ይሄ ሰውነትሽን እያደመቀልሽ የሚሄደው ይሄ በቃ ላይክ ስትመረቂ ምናምን ዩ ኖ ከዛ ቤተሰብ ደግሞ ስንት ነገር እንትን ያለበት ነገር ስለሆነ ይሄንን ቀን ከወዳጅ ዘመዶቹ ጋር ቢያሳልፍ ለነሱ እንትን ነው ሁሉም እንዳቅምቲ ስለሽ ይሄ ኤክስትራ ወጥቶ ምናምን ከዛ ነገ ጠዋት ተፋጠሽ ቁጭ ብለሽ ሰው መባባሉ እንትን አይደለም። ግን ባለሽ ነገር ሴሌብሬት ማድረግ በዛ ምናለው እሱ ምን ያሳመነው መሰለኝ። ከትዳር በፊት እና ከትዳር በኋላ ይለያያል? በተፈጥሮ የሚደባበቅ እንትን ስለሌለኝ ሙሉ ፐርሶናሊቲን ነው ያየችው። ስለዚህ የከበደኝ አይመስለኝም ስልሽ አልከበደኝም። የሆነ አንድ ላይ ምች እየተመላለስን የኖርናት ነገር ጠቀመችን መሰለኝ። እቺ 3 ቀን መጣ ነበር ይሄድ ነበር አንድ ላይ ስትይ ስታድሪ አይደል የሰው አመል የሚወጣው ምትለምት ስጋቢ ከዛ 24/7 አንድ ላይ ስትሆኝ ይመስለኛል አናዛቤ ሲወጡ ይመስለኛል ብዙ ግጭት የሚፈጥሩት ያቺ ነገር አንዳንዴ እንደዚህ 3 ቀንም እንደዚህ እንትን ማለታችን የጠቀመችን መሰለኝ። ሳገባ ምንም አዲስ ነገር የለም። ደስ ይላል ስልሽ ሁሌ አብረሽ ነሽ። ኦፊሻል ነው ግንኙነትሽ ምናምን ብዙ ነገሮች አሉት። ገብቶሻል? ደስ ይላል። በቃ እናንተ ቤትስ ልዩነት የለውም? የምር ነው ሲሪየስሊ። አሁን ቆይ ከትዳር በፊትና በኋላ ግን ምናምን ብዬ ሁላ ጠይቄ ልዩነት አለው ምናምን ሳስበው እኔ ምንም ማለት ከትዳር መጀመሪያ እንደነበርኩት ረዴት ነኝ። ራሳችን ሆነን የተገናኘነው ደስ የሚለው ላይክ መሰረቱ እኔ ምንም ደብቀው ነገር የለም። በቃ ላይክ እንደ ቤት አንዳንዴ ያይወራም ምንም በቃ የምደብቀው ነገር የለም ሁሉ ነገር። ከዛ እሱም እንደዛው በቃ እንደ ልቡ ምናምን በቃ ያው አለ የእጅ ስራ ፈርኒቸር ምናምን እንትን ማለት ጀመርኩኝ። የመመላለሱ እንትን በጣም በዛና ፕላስ አይ ቲንክ አይቻለሁ። አልጋ፣ ቁም ሳጥን ምንም የማይሰራው ነገር የለም። እኔ አሁን ትንሽ ችግር የሆነብኝ እሱ ነው። እንዴት ይሄንን ነገር እሰራዋለሁ ፕሊዝ ቆይቺ እንትን ብለን እንሰራታለን። እሱም አሁን የተጀመረበት አጋጣሚ እንዴት መሰለሽ አልጋው ነው እኮ አይደል? አልጋ ልንገዛ የፈለግነው አልጋ ስንት ነው? ከ45 እስከ 55 ሆነ። ኦኬ አንድ ላይ ሬንጅ ለምን አልሰራውም የምትይው ነገር አለ? ምንም የፈርኒቸር እንትን የለውም እኮ ሰርቼም አይቼም አላውቅም። አይዲያ የለውም። አዎ ኦኬ ሳብቲን ለምልሷ አልነበርኩም። አሁን ነው እያደረና እንጂ ምንም አላውቅም። ያኔ ስለምን አልሰራውም ምናምን 30 ምናምን ሺህ መሰለኝ። ኦኬ ቤዚክ የሚያስፈልጉኝ እቃዎች ገዛኋቸው። የምንፈልገውን አልጋ በተሻለ ኳሊቲ 12 ሺህ ነው ጨረሳችሁት? እሱ ሰራው። ኦኬ ከዛ ከሆነ አተረፍኳል። አዎ እንደዛ ሆነ ህይወታችን ማለት ነው። አንዳንድ ሲባል የእጅ ስራ ጋር ስኪል ነው። ከስተም ስራዎችና ሰውንት ሲል ምናምን እሷም የቤተሰቦቿ ቤት አለቀ መሀል ላይ። ኦኬ እዛም አንዳንድ ስራዎች እንትን አልኩኝ። በጣም ብዙ ስራዎች በጣም ብዙ ማለት በቃ ከዛ ቪዲዮዎች ምናምን ሲወጡ እዛ ሰው እያየ መደወል ጀመረ ምናምን በቃ እውነትም በቃ እግዚአብሔር ነው መንገዳችን ምንም እሱ ነው የምልሽ። ማለት እኛ እንደዚህ አስበን እንደዚህ ተጨንቀን ምን እንስራ ምናምን ብለን አይደለም። ፕሮሰሱ በራሱ አንዳንዴ የሆነ እግዚአብሔር በቃ ቀና ፍቅር ይሄ የፍቅር ህይወት ሰላም ሲሆን እሱ ይገባል ልጁን ያስገባል እና በቃ መንገድሽን ዝንገውና እኔም ሁሌ በአሁኑ ስራ ጠፋም እግዚአብሔር አልቆይ ትንሽ ግድ ነው ይልሻል። ከዛ ምን ይመጣል ነገሮች ምናምን በቃ በባንዴ ደግሞ መስተካከል ነው ደግሞ ዘንድ በቃ ከቲክቶኩ ጋር ቲክቶኩ ጠቃ ያዩ ይደውላል በጣም ነው የሚያምኑን ምናምንና እዛ በቃ እነሱም በደንብ እየሰራን እግዚአብሔር ይመስገን። አንቺም በጣም ሰፖርቲቭ ነሽ ሳይሽ። አይ የእሷ ብርታት አለበት በጣም አዎ ማናር የለውም የእሷ ስልሽ እሷ ብዙ እንትን ባትለኝ ኖሮ እንደነገርኩሽ የኔ አኗኗር የነበረው እንትን ወደዚህም ነገር ውስጥ ገፍቼ መምጣት እንትን ምናምን የእሷ ጉብዝና ነው። አዎ ብዙ ነገር ስልሽ የእሷ ጉብዝና እንጃ አይ ስልሽ አሁን ኖርማሊ ድሮም አሁን እሞካክራለሁ ብዙ ነገሮች ምናምን
ሰው አይደርስም። የሚያክሰው እንትን ይላል። ለምሳሌ ቲክቶክን የምታየው ተሻላ ብዙ ስራዎች አሁን ተንቻራችሁ ነው ፈርኒቸሩ በእሷ ብርታት ነው። እኔ እወዳለሁ ማድረግም ግን ካሜራ ላይ ደካማ ነው። ፕላስ እሷ ኢነርጂውም አላት። የምሰራውም ነገር ጭቃ ባቁ ይደብርሻል አይደብራትም የምሰራውም ነገር ምናምን። እኔም ደግሞ የሲምፕል ላይፍ የሚወድ ሰው አለ። መስመር ላይ ተገጣጥመናል። ተገጣጥማችኋል። በጣም ደስ ይላል። አዎ እግዚአብሔር ይመስገን። እግዚአብሔር ይመስገን። ዋናው እንትን ነው ውስጥሽ ሰላምሽን ሲሰጥሽ ያ ሰው ላንቺ ኮምፈርት ዞን ሆኖ ያንን ሰው ሰፖርት ማታረጊበት ምንም አይነት ምክንያት የለሽም። ስለዚህ እኔ ደግሞ ቤተሰቦቼ ከትንሽ ነገር ተነስተው ነው ዛሬ ትልቅ ነገር ላይ የደረሱትና እሱ አይምሮሽ ስላለ ሁልጊዜ እንዴት እንዲህ ሳናረጋሁ ምናምን እንደዚህ ስናወራ ራሱ ኧረ ገና እንትን ሳይ ምናምን ሲባል ነው አብረን እናድጋለን። ልክ እያየሁ ያደግኩት ነገር ነው። እግዚአብሔር ይመስገን ዛሬ ትልቅ ደረጃ ላይ ነው ያሉት ቤተሰቦቼ እና በቃ በጣም እንትን ነው ማለት ነው። ልክ ከዲስትሮ ምናምን ተነስቶ በቃ ከትንሽ ነገር ተነስቶ አድገው እዛ አብረው ተገናኝተው አትክልት ይሸጡ ነበር ምናምን በቃ በጣም ብዙ እንትን ነው በመሀል ያየሁት። እናቴም በጣም ብዙ ስራ ትሰራ ነበር፣ ፋዘርም በጣም ብዙ ነገር ይሰራ ነበር እና በዛ መሀል ነው አሁን ትልቅና ላይክ ያየሽው የምታድጊውም ነገር የምታዩን ነው የምትሆኝ በቃ እና እንደዛ ነው ማምነው። ሁልጊዜ እንትን ስንባል በቃ አብረን ነው የምናድገው። እኔም ደስ የሚለኝ እሱ ነው እና እሱ ደግሞ ይለፋል። እግዚአብሔር ማለት እኔ ተኝቼ ለሊት ስነሳ 8 ሰዓት 9 ሰዓት እሱ እየሰራ ነው ምናምን በጣም በቃ ከዛ እግዚአብሔር ደግሞ ማለት ነው ብታምኚው ባታምኚው አንቺ የምትለፊ ከሆነ እግዚአብሔር ይጨመርበታል ህይወትሽ ላይ ያንቺ እንትን ነው። በተለይ እንዲህ በቃ በስራ ማንንም ሰው ያስባል እንኳን አይደለም አምነሹ አንተ ብለሽ አስቀድመሽው እና በቃ እግዚአብሔር ባረከንልሻለሁ። እግዚአብሔር ይመስገን። ከመጋባታችሁ በፊት የነበረ አንድ የማትረሱት ሚሞሪ በመፍጠር ምናምን አለ ማለት በጣም ጉዞ እንሄዳለን ምናምን ብዙ የሚያዩ ሰዎች ምሽ የሚያውቃሉ። በተለይ ከትዳር በፊት በቃ ማንሄድበት አልነበረም። አጋጣሚ ሲመቻችልኝ ትሪፖች እነኛ ትሪፖች በጣም ደስ የሚሉ ጊዜያቶች ፈረንሳይ የነበረን ጊዜ ደስ ይለኛል ሳስበው። ፈረንሳይ እያለሁ ጠዋት ይመጣል ብዙ ናቸው ምናምን እንዴ እንደ ቀልድ እንዳይስሽ ያቀለጠኝ ያለሽ ያ ጊዜ ደስ ይላል። ጉራጌ ሀገር መስቀልን ፍቅር ሰላም በላለ ዲምታ ያንተ ልሆን አንተን አልጣ የሀገር ባይ ማረኝ ጉራጌ ሴራ እሱም በጣም ደስ ይል ነበር። ዘዋይ ታይ ድርድርብሻለሁ አጋጣሚ ስናገኝ ነው። በጣም ወደደለት ነገር ማለት አንደኛ በጣም መጀመሪያ የሚወደድኩለት ልቡን ነው። እግዚአብሔርን አንድ ጓደኛችን እዛ ሰውን የጠበሽው አለኝ። በቃ ወዱ ሰው ጌታም በጣም ልቡ ጸደይ ነው። በጣም መልካም ነው፣ ትሁት ነው። ለሁሉም ይሄ ላይክ ትልቅ ትንሽ እኔ አረ አንተ ምናምን ያው ሰፈር ውስጥ ብታይ ገርምሻል። እኔ ነኝ ክፉ ሰው ሰላም እያለ በጣም እኔ ሰላም ነው እንግዲህ ደብቴ ተጫዋች ሰላም ብል ሰው ነኝ። ግን እሱ በጣም ለሰው ሪስፔክት ያለው ሰው ነው ምናምን እሱ ልቡን በጣም ነው አንደኛ። ሁለተኛ ደግሞ ምንም ነገር ብነግረው ጀጃ አያደርግም። አሁን ስለማንም ባወራለት ስለምንም ነገር ባወራለት ልክ ባላንስ ለማድረግ ነው ይሁን ዶምኔ እንዳደዳለው አንተ እንዴ አሳማኝ ግን በቃ ኮንፈርቴ ነው ልክ እንደዛ ስለሆነ ሁሌ እንዲህ ይለኛል ብዬ አልሳቀቅም። ምንም ነገር ነግረዋለሁ። ሶስተኛ ደግሞ ለኔና ለልጅ በጣም መልካም ባል ነው። እግዚአብሔር በቃ ሁሌ ነው ማመሰግነው እንጂ በጣም መልካም ሰው ነሽ። በቃ ሚስት ነች። በጣም ነው ስለዚህ ድረስ ስለመጣሁኝ ደስ ብሎኛል። እናንተን ስላገኘኋችሁ ይሄን የመሰለ ኦተንቲክ የሆነ ጄኒዩን የሆነ ፍቅር ስላየሁ በጣም ተመስጦኛል። ቲንቻሮቻችን እናሳያችኋለን። ማስተዋወቅ የምትፈልጉት ማስተላለፍ የምትፈልጉት መልእክት ካለ ያው ቲክቶካችን ረዱ ዋጌ ነው በሚል አለው። ከዛ ቲንቻል የምትፈልጉ ካላችሁ ጥበበኛው ደግሞ
ቤታችሁን እንዲስድላችሁ ከፈለጋችሁ፣ የተለያየ ፈርኒቸር እንዲሰራላችሁ ከፈለጋችሁ፣ ማንኛውም ነገር ቢሰራላችሁ ስታስቡ ታሳስባችሁ። ይህ በፍቅር ስለ ፍቅር የምናወራበት ፍቅር ሾው ነበረ። እዚህ ሾው ላይ መመዝገብ የምትፈልጉ፣ ይቅርታ መጠየቅ የምትፈልጉ፣ ቤተሰቦቻችሁን ማመስገን የምትፈልጉ፣ ወዳጆቻችሁን ማመስገን የምትፈልጉ፣ የፍቅር ታሪካችሁን መናገር የምትፈልጉ በሙሉ ከስር ባስቀምጥላችሁ ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ። ይህን ፍቅር ሾው እንደምትወዱት ተስፋ አደርጋለሁ። በሚቀጥለው እስከምንገናኝ